እናንተዬ እንዲሁ አሁን በቀደም አንዱ ውሃ አበመሰለ የመንግስት መኪና እንዲሁ እየከነፈ ጉብኛ ሰፈር ምንድን ነው ብለን እንትን ስናደርገው እንዲሁ የሰማይ ስባሪ የሚያክል ሰውዬ ቦርሳ ይዞ ውርድ። እኛም እንዲሁ እንኳን ደህና መጣህ ብለን እንዲሁ ሰላምታ ስጥት አድርገን እንዲሁ መርቅባ ነገር ከቤት አስመጥተን ቁጭ አለና መስማት ጀመርንና ምንድን ነው ስል እኔ ዶክተር ማኒቴስ እባላለሁ ችግር ፈቺ ጥናትና ምርምር ሊያደርግ ነው የመጣሁት ሲል እንዲሁ ደስ ብሎን ምንድን ነው መታጠናለን ስንለው ስም ነው። የምን ስም? እናንተ ገበሬዎች ለልጆቻችሁ ብርቱካን፣ ሎሚ፣ እሸቱ፣ ቡቃያው የሚባል ስም ታወጣላችሁ። አዎ እንዶ አልፎ ተርፎ ምርጥ ዘር ትላላችሁ አለ። አዎ እንላለን እናወጣለን፣ የሀገር ባህል ነው አልነው። ከዚያ ስንለው እኔ አሁን ልመራመር የመጣሁት ማዳበሪያ የሚባል ስም ለምን ገበሬው ለልጆቹ አያወጣም? ይሄ ማዳበሪያ አጠቃቀም ላይ ተጽዕኖ አለው ወይ የሚል እሱን ላጠናን የመጣሁት ብሎ ርፍ እንዲሁ ለዚህ መንግስት ፈረንኬ ይሰጣል ብለን ብንለው አወለ አሪ ችግር ፈቺ ምርምር አረ መንግስት ፈረንካውን ምን ላይ እንደሚያወጣ ይመርምር። እንዴት ያለ ጉድ ነው ይሄ!